ሰላም ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ቪዲዮ ከመስራትና ከዩቲዩብ ጠፍቻለሁ ማለት ነው ለአንድ ሁለት ወር። ያው ብዙ አልተመቸኝምና ጥሩ ላይ አልነበርኩም፣ ለዛ ነው የጠፋሁት ማለት ነው። እና ዛሬ ወደ እናንተ መጥቻለሁ ማለት ነው። ዛሬ ደግሞ ወደ እናንተ ስመጣ በቃ አላደ ዛሬ አሁን ወራቱ ታህሳስ እንደሆነ ታውቃላችሁ። ታህሳስ ወራት ለኛ ከጥቅምት ከህዳር ታህሳስ አካባቢ እስከ ዳር ድረስ ብዙ ነገር እንደሚቀንስ እንደገና ደግሞ ማንኛው ነገር ጥራጥሬ የሚሆን አትክልት የሚሆን እንደሚቀንስ ይታወቃልና እና ዛሬ ነው የበርበሬ ቅመም ጥቅም ገዛለሁ ብዬ ወጥቼ ነበር ገበያ ማለት ነው። እንደዚህ ውድ እንደሆነ በተአምር አላውቅም ነበር እና እስከ ለቤተሰቦቹ ላሳያቸው ሀገራችን ያለችበት ሁኔታ ሀገራችን በምን አይነት ሁኔታ ላይ ነው ያለችው፣ የሀገራችን የኑሮ ውድነትስ ምን ላይ ነው የሚለውን እንደው ለእናንተ ላሳውቃችሁ ብዬ ወደ እናንተ መጥቻለሁ ማለት ነውና እንግዲህ እንዳልኳችሁ ከህዳር እስከ ታህሳስ ድረስ ሁሉ ነገር እንደሚቀንስና ቅናሽ እንደሆነ ነው የምናውቀው። ያንን ገምቼ ያናስቤ ነበር የወጣሁት ማለት ነው። ግን በቃ አይደል አሁን ላይ ኢትዮጵያ ውስጥ መኖር ቀርቶ አይደለም ኢትዮጵያ ውስጥ መፈጠር ራሱ የሚያስጠላ ጊዜ ላይ ነው ያለው ማለት ነው። ለወደፊቱ እንዴት አሁን ላይ እንደዚህ የሆነ ቀጣይ ምን ይሆናል የሚለው ነገር በጣም የሚያሳስበው ማለት ነው። እና ዛሬ እንግዲህ የበርበሬ ቅመም ልገዛ ወጥቼ ያሳያችኋል ማለት ነው። እንግዲህ እናትና አባታችን ጓሮ ያለው ነገር ያው በከተማ ወደ ከተማ ስትሆኑ ደግሞ ያው ገጠር ያለው ነገር አይገኝም እና እናት አባታችን እዛ የሚጥሉትን እየቆራረጡ ለከብት ምናምን የሚሰጡትን እኛ ግን እዚህ ስንትና ስንት ብር አውጥተን እንገዛለን ማለት ነው። እና አሁን የገዛቸውን አንዳንድ እንትኖች ያሳያችኋለሁ ማለት ነው። እንግዲህ አሁን እኔ እርጥብ ቅመም ነበር ልገዛ የወጣሁት ማለት ነው። ለኔ ይቺ እንግዲህ ጥብስ ቅጠል ናት። ይቺ ጥብስ ቅጠል ናት ወይም ሮዝማሪ ነው ማለት ነው። ይቺን እንግዲህ ስንት ብር እንደሆነ ታውቃላችሁ? ይቺ አሁን 30 ብር ናት ማለት ነው። እናት አባታችን ጓሮ ግን ያው ከብት ምናምን ነው የሚበላው፣ እንደውም እየተጨደ ይጣላል ሁላ ማለት ነው። ይቺ 30 ብር እኔ ግርም ምን ያለኝ ማለት በፊት 10 ብር ምናምን እንደሆነ ነው የማውቀው። አሁን ላይ ግን ለምን እንደተወደደ አላውቅም። ማለት ወራቱ ታህሳስ ነው ወቅቱ ነው ለምን እንደሆነ አላውቅም። እንግዲህ እኔ ባለሁበት አካባቢ ይቺ 30 ብር ናት ማለት ነው። እና ደግሞ ጭናዳም ታውቃላችሁ? ጭናዳም በየአንዳንዱ ጓሯችን ይሄ በተለይ አዲስ አበባ ቢሆን ራሱ የራሳቸው ቤት ያላቸው ሰዎች ጭናዳም በየቦታው ነው ያላቸው ማለት ነው። እና እኔ ጭናዳም ይቺን አያችኋት? ፍሬ ናት በነገራችን ላይ ፍሬ ናት እንጂ ማለት ነው። ይቺን አያችኋት? ይቺ አንዷ 25 ብር ይቺ 25 ብር ናት። ይቺ ሁለቷ 50 ብር ማለት ነው። በቃ እኔ ግርም ምን ያለኝ በቀላል ነገር ይሄ እኮ ግቢያችን ራሱ ሆነ ነገር ላይ ቢተከል ይጸድቃል። ግን እኔ ግርም ምን ያለኝ ማለት ነው። ይቺ አሁን የ50 ብር ጭናዳም ናት። ይቺ ምትዋት ማለት ነው። ሀገራችን እንግዲህ ምን ላይ ያለች እንደሆነ እንዴት እንደምንኖር እንደው ብታውቁልን ወዴት አቤት እንደሚባል አይታወቅም። እውነት አሁን እቺ ከጓሮ ቆረጥ ተደርጋ የምትመጣ ነገር 25 ብር እቺ 50 ብር ማለት ነው። ጭናዳም ማለት ነው። እኔ እንደው በጣም ስለገረመኝ ነው ላሳያችሁ ያልኩት እንጂ ይሄ አሁን ምንም እንድታይ ፈልጌ ምናምን አይደለም። ግን በቃ ሀገራችን ያለችበት ሁኔታ በተለይ አዲስ አበባ በጣም ሁሉ ነገር ተወዷል ላይ ማለት ነው። በታህሳስ ይቺን ጭናዳም 50 ብር ይቺን 25 ብር ምን እንደምታክል በጣም ነው ትንጥዬ ናት በጣም ማለት ነው። እና በሶ ብላ ይቺ በሶ ብላ እንግዲህ በሶ ብላ ትሻላለች እንደው ግን ቢሆንም ይቺ በሶ ብላ ማርያምን 50 ብር ናት። እኔ በፊት ይሄ 10 ብር 15 ብር እንደሚሸጥ ነው ማለት። አሁን ግን ይቺ በሶ ብላ 50 ብር ናት። ወቅቱ ነው አሁን በየቦታው አለ በሶ ብላ። ለምን እንደተወደደ አላውቅም። አዲስ አበባ ላይ ግን ይቺ 50 ብር ናት። ያው እንግዲህ ምን እንደምታከል ማለት ነው። አሁን በሶ ብላ እኔ እንጃ ለኔ አላውቅም እንደዚህ ለምን እንደተወደደ ምን በጣም ነው ግርም የሚለኝ ማለት ነው። ይቺ በሶ ብላ እንግዲህ የ50 ብር በሶ ብላ ናት ማለት ነው። አሁን በርበሬ ራሱ ኪሎ ስንት ነው ታውቃላችሁ? ሰሞኑን እስከዛሬ ለ1000 ብር 1100 ኪሎ ሲሸጥ ከርሟል ማለት ነው። አሁን ግን ታህሳስ ነው ወቅቱ ነው ተብሎ እንኳን ዝቅተኛ 700 ብር ነው ያለው። እስከ 850 ድረስ ተሸጧል። አሁን ላይ ግን እንደ ደህና ተብሎ ደህና በርበሬ 750 ነው። እንደዚህ ሁለተኛ ደረጃው ምናምን ደግሞ 700 ብር ነው ማለት ነው። እና ከበርበሬው ይልቅስ የቅመሙ ነው ብር የሚፈጀው ማለት ነው። የቅመም መግዣው ማለት ነው። እና እኔ ግርም ምን ያለኝ ማለት ነው። እኔ ይቺ 50 ብር በሶ ብላ ለመጀመሪያ ጊዜ እንደዚህ ይችን ትገዛ ማለት ነው። እና ደግሞ እዚህ ጋር ደረቅ ቅመም አለ። ጦስኝ ይቺ በብርጭቆ አንድ ብርጭቆ ናት።
አንድ ብርጭቆ ናት። አንድ ብርጭቆ ጦስኝ 40 ብር። እንግዲህ ሁሉ ኢትዮጵያ ውስጥ ነው። ጦስኝ እንግዲህ ሁሉም ቦታ ላይኖር ይችላል። እኛ አካባቢ ግን በጣም ነው የሚበቅለው። ወደ ዳውራን አካባቢ የጦስኝ ሀገር ነው። ጦስኝ በጣም ነው የሚበቅለው። ነገር ግን አዲስ አበባ ይቺ ጦስኝ ፍሬው እንኳን አይደለም የጦስኝ ቅጠሉ ነው። ቅጠሉ እንኳን ሆኖ ይቺ 50 ብር ናት ማለት ነው። እና ያለንበት ጊዜ በጣም ነው የሚያሳዝነው ማለት ነው። ቀይ ሽንኩርት ደግሞ እዚህ ጋር ለበርበሬ የሚሆነው ሽንኩርት ወይ ለበርበሬና ለሽሮ የሚሆነው ቀይ ሽንኩርት ስላችሁ የለውጥ የምንጠቀመው ሳይሆን የሀበሻ ሽንኩርት ማለት ነው። እሱ ደግሞ ኪሎ 120 ብር ነው። እስከ 140 ብር አለ። ደህና ሽንኩርት ከተባለ 140 ብር ነው። መለስተኛ ከተባለ ደግሞ 120 ብር ነው ማለት ነው። እና እቺ ደግሞ ቀይ ሽንኩርት ናት ማለት ነው። በ120 ብር ማለት ነው። እና እዚህ ጋር ደግሞ ምን አለ መሰላችሁ? እዚህ ጋር ነጭ ሽንኩርት አለ። ነጭ ሽንኩርት እኔ የገዛሁት የተፈለፈለውን ነው። የተፈለፈለውን ነው 150 ብር ነው ማለት ነው። 1 ኪሎ 150 ብር ነው። በነገራችን ላይ ነጭ ሽንኩርት 320 ድረስ ትሸጥ ከርሟል። 320 ብር ማለት ነው። አሁን ግን ያልተፈለፈለው ከሆነ 200 ብር ነው። የተፈለፈለው ከሆነ ደግሞ ደቀቅ ያለም ነው 150 ብር ነው ማለት ነው። 1 ኪሎ ነጭ ሽንኩርት 150 ብር ነው ማለት ነው። እንደውም ነጭ ሽንኩርት ይሻላል ከሌሎቹ ብዬ አስባለሁ። አሁን ላይ ትንሽ ቀንሷል፣ ለውጥ አለው። ቢያንስ ከ300 ወደ 150 ደርሷል ማለት ነው። ቆንጆ ነጭ ሽንኩርት ልግዛ ከተባለ ደግሞ 200 ብር ነው ማለት ነው። እና ይሄን ይመስላላችኋለሁ። ሌላ ደግሞ ምን አለ መሰላችሁ? ጥቁር ቅመም ወይም የዳቦ ቅመም ታውቃላችሁ። ጥቁር ቅመም የዳቦ ቅመም ማለት ነው። ያው ነው በኪሎ ነው አይደለም የገዛሁት፣ ሌላ ቅመም አይደለም። እና ለዳቦ ምናምን ፈልጌው ነው። ግን ይቺ ራሱ የዳቦ ቅመም 50 ብር ናት ማለት ነው። 50 ብር ናት በሆነች በጀሪካን ክዳን ወይም ደግሞ በመለኪያ ለበላችሁ ከመለኪያ ከፍ የምትል ዕቃ ናት 50 ብር ማለት ነው። እና ያለንበት ሁኔታ ኢትዮጵያ ያለችበት ሁኔታ በጣም ያሳዝናል። በተለይ አሁን ላይ ስራ ለሌለው ሰው ወይም እንደዚህ ቤተሰብ ለማያግዛው ሰው ምናምን ጾም የሚያታደርበት ጊዜ ላይ ያለ ነው ማለት ነው። ምክንያቱም ከእጅ ወዳፍ እንኳን ለመኖር በጣም የተቸገርንበት ሀገር ቢኖር ኢትዮጵያ ውስጥ ነው። እንደው ከኢትዮጵያ ወይ እንጂ ከኢትዮጵያ ባሰ ሀገር ያለ አይመስለኝም። በዚሁ ኑሮ ውድነቱ በዚህ ከቀጠለ የሰው ልጅ በጦርነቱ ብቻ በሀገር ሰላም ማጣቱ ብቻ ሳይሆን በረሃብ ራሱ ወደፊት በጣም ብዙ ሰው ህይወቱን ያጣል ብዬ ተስፋ አደርጋለሁ። ምክንያቱም የኢትዮጵያ ኑሮ ውድነት በዚህ ከቀጠለ በጣም ከባድ ነው። ምን እንደምን አላውቅም። በታህሳስ ሁሉ ነገር እንደሚትረፈረፍና ሁሉ ነገር ዋጋ እስከዛ ተወዶ የነበረው ራሱ በቃል አይደል የ100 ብር የ50 ብር ልዩነት እንኳን ሲኖረው ነው የማውቀው። አሁን ግን ታህሳስ ላይ እንኳን አሁን በታህሳስ ወር እንኳን እንደዚህ የተወደደ ነገ ጠር አልፎ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ሲመጣ ምን እንደሚፈጠር አላውቅም። በዚሁ ከቀጠለ ይቺ ዛሬ 50 ብር የገዛኋት ቀጣይ 100 ብር ነው የምትሆነው ማለት ነው። ስለዚህ እንዴት ነው የምንኖረው? እንዴት ነው የምንተዳደረው? ኢትዮጵያ ያለችበት ሁኔታ በጣም አሳሳቢ ደረጃ ላይ ነው ያለ ነው በኑሮ ውድነት ማለት ነው። በሰላም ህዝብ አሁን በሰላም ይሰቃያል እዚህ በኑሮ ውድነቱ እና ኢትዮጵያ ላይ አሁን መኖሩ አይደለም ኢትዮጵያ ራሱ ላይ ለምን ተፈጠርኩ የሚያስብል ጊዜ ላይ ያለ ነው ማለት ነው። እግዚአብሔር አምላክ ይሄንን ቁጣውን ጦርነቱን አብርዶልን ሰላሙን ሰጥቶን የኑሮ ውድነቱን ካልተረጋጋ በዚሁ ከቀጠለ የሰው ልጅ ከእጅ ወዳፍ የሚጎርሰው ከእጅ ወዳፍ በልቶ ማደር አቅቶት በረሃብ ብዙ ሰው እንደሚያልቅ ምንም መጠራጠር ያስፈልገው ማለት ነው። እና የሀገራችን የኑሮ ውድነት ማን ሀይ እንደሚለው ምን ተገንቶ እንደሚስተካከል አላቅም። እንደው እግዚአብሔር በመረቱ በቸርነቱ የሱ እጅ ሰፊ ነውና በሱ ጥበብ ሳንቀምሳታችን አንድ እንጀራ አናድርም። ነገር ግን ከኛ በታች ያሉ አሉ፣ ምንም ስራ የሌላቸው አሉ። እንደዚህ ሰዎች ተጠብቀው ይኖራሉ። እነሱ እንዴት ነው የሚኖሩት? አሳሳቢ ደረጃ ላይ ነው ማለት ነው። ለምሳሌ ኢትዮጵያ ውስጥ ተቀጥሬ ልስራ ያለ ሰው ራሱ ደሞዙን አምጥቶ ከቤት ኪራይ እና ወጪ በተአምር አትችልለትም። ያን ጊዜ ለቤት ኪራይ ብቻ ሰጥቶ እሱ በረሃብ ይሞታል ማለት ነው። እና ያለንበት የኑሮ ውድነት የኑሮ ሁኔታ መፈጠርን ያስጠላል ማለት ነው እውነት ለመናገር። እና እንግዲህ ያው ዛሬ እንግዲህ እኔ ማለት ስላስደነገጠኝና ያለው ነገር በቃ ምን ላይ ነው ያለ ነው ምን አይነት ሀገር ውስጥ ነው የምንኖረው እስከምን ድረስ ነው ያስደነገጠኝ። እኔ በተለይ ጭና አዳምና በሶ ብላ እንደዚህ ሲወደድ አይቻላልምና ከጓሮ በቀላል ነገር የሚገኘው ነገር ማለት ነው። እና ለዛ ነው እኔ እንደው ይሄን እስኪ እኔም ለቤተሰቦቼ እኔን ያስደነገጠኝን ነገር እስኪ ለቤተሰቦቼ ላካፍላቸው ብዬ ነው ወደ እናንተ ያመጣሁት ማለት ነው። በሌላ ቪዲዮ እንግዲህ መለስ ይሆናል ሰሞኑን ያው ከዚህ በፊት ታውቃላችሁ
እህቴ በቅርቡ አርፋ ስለነበረ ለዛ ነው ቪዲዮ መስራት ያቆምኩት ማለት ነው። ከዚህ በኋላ ግን ያው ምንም ማድረግ አይቻልም እና ወደ ቻናሌ መለሳለሁ ማለት ነው። ቪዲዮ ምናምን ሰራላችኋለሁ አልፎ አልፎም ቢሆን እና እመጣለሁ አልጠፋም ማለት ነው። ለዚህ ቻናል ግን ላይክ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።